በፊት ዋን ስቶፕ ሴንተር የለም። ስለዚህ ያው ኬስ ይመጣላቸው ሪፈር ነው የሚያደርጉት። መጀመሪያ ይሄ ቦታ ለሌላ አገልግሎት የተሰራ ህንፃ ነው። ስለዚህ እኛ ምንድን ያደረግነው ባገኘነው ሰፖርት ሪኖቬት አድርገናል። ይህን ሰፖርት ያገኘነው ከዩኤንኤፍፒ ካናዳ ለወርልድ ቪዥን ነው ዶኔት አድርገው የሰራ ነው። ለሃይ ብራብ ያክሱ ደውክሱ ወስጎላ ለሃይ ማትክሱ وعدينا قايلا رخصوه هي يبرا قباو كبرا كبرا وعداك كبرا عدي كتاكون كحاكا كره وعدي يا انكسي بوكسي حيث وعدي أكل ما تعدي نلا يا بني كان يقبل كان ورسي وعدنا أنا كان بولستابي وبين بولستابي ولا يوميا وقاكينا لا يوميا حسب الهاي هايني توكا يعني لأنه بقى راسينا توكا دين اللامي أكلت برا نعتي أجتا مني على درسني حسب السقي أيام حسب السقي ይሄ ቦታ ብዙ ክፍሎች አሉት። ምንድናቸው? የመጀመሪያው ከሪሰፕሽን ነው የሚጀምረው። ሪሰፕሽን አንዲት ሰርቫይቨር መታ ሪሰፕሽን ነው መጀመሪያ የምትገባው። ከዛ በኋላ ኬዝ ማኔጅመንት ክፍል ትገባለች። ሜዲካል ከሆነች ሜዲካል ወደ ሜዲካል ሄዳ ኤግዛማይን ትደረጋለች። ኤግዛሚኔሽን ሩም አለን። ከዛ ስጨርስ የሳይኮሎጂካል ሰፖርት ሩም አለን፣ ኤምኤችፒሲኤስ ማለት ነው። ከዛ በኋላ ደግሞ የህግ ክፍል አለው። ከዛ ባለፈ ለሰርቫይቨሮች የሚሰጥ የኬዝ ማኔጅመንት ካሽ ነበረው፣ ብር ይሰጡ ነበረና ለ38 ያክል ኬዞች ብር ተሰጥቷቸዋል። በፊት አንድ እናት አንድ ሴት አንድ ሰርቫይቨር ጉዳዩን ይዛ ነበር ስትዞር የነበረው ወደ ተለያየ ቦታ። አሁን ግን ሁሉም እዚህ መጥተው አንድ ቦታ ላይ ነው የምናስተናግዳት። ፕራይቬሲውን ባልጠበቀ መንገድ ነበር ስናይ የነበረው። አሁን ግን እዚህ በጣም ነው የተሳለጠው ሰርቪሱ አጠቃላይ ማለት ነው።